ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣችኋለን። በስድስተኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ህወሓትን የውጭ ተልዕኮ አስፈጻሚ ሲሉ ከሰሱም። ወጣቶች በጉልበት ታፍሰው ወደ ሱዳን መወሰዳቸውም መግለጻቸው በቀዳሚነት የምንመለከተው ጉዳይ ይሆናል። ዘላቂ የኢኮኖሚ እድገት ለማምጣት በትግራይ ክልል አስተማማኝ ሰላምና መረጋጋት ሊኖር እንደሚገባ አሜሪካ አሳሰበች። ሌላኛው ጉዳያችን ነው። ኢትዮጵያ መረጃ ባለማቅረቧ ከዓለም አቀፍ የምግብ ቀውስ ሪፖርት ውጭ መደረጓን ታወቀም። አሁንም ለከፋ የምግብ ቀውስ ተጋላጭ መሆኗንም ተገለጸም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊል እነዚህ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። በስድስተኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለቀረቡላቸው የኢኮኖሚ የሰላምና ደህንነት እንዲሁም የሀገራዊ ምክክር ሂደትን የተመለከቱ ጥያቄዎች ማብራሪያና ምላሽ ሰጥተዋል። ጠቅላይ ሚኒስትሩ የደርግ ስርዓት መንግስት በወደቀበት አሮጌ ስሌት መንግስታቸው ለመጣል የሚያስቡ ኃይሎች ስኬታማ እንደማይሆኑና አሰላለፋቸውም ምኞት ብቻ መሆኑን ገልጿል። እንኳን ሻዕቢያ፣ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊ ቅንጣት ታክል ስጋት የለውም ያሉት ጠቅላይ ሚኒስትሩ መንግስታቸው ከምንጩ የሚነሳው ማንኛውም አይነት ትንኮሳ መከላከል የሚችል ጠንካራ ቁመናና ብቃት እየገነባ መሆኑን አስረግጠው ተናግረዋል። በትግራይ ክልል ያለው ወቅታዊ ቀውስ የመጥረቢያ ፖለቲካ ሰለባ ሲሉ የገለጹት ጠቅላይ ሚኒስትሩ የፕሪቶሪያው ስምምነት አሸናፊና ተሸናፊ እኩል ቁጭ ብለው የተደራደሩበት መሆኑን በመጥቀስ በአሁኑ ወቅት የትግራይ ወጣቶች በጉልበት ታፍሰው ወደ ሱዳን እርስ በርስ ጦርነት እየተወሰዱና በማያውቁት ጉዳይ ህይወታቸው እያጡ መሆኑን ይፋ አድርገዋል። አርሲ የተፈጸሙት ጥቃት የሃይማኖት መልክ ለመስጠት የታቀደና ምርጫው ለማደናቀፍ ከተደረገ ሙከራ ጋር የተያያዘ መሆኑን ጠቅላይ ሚኒስትሩ ገልጿል። በጥቃቱ ሙስሊሞችም ጭምር መገደላቸውና ከተገደሉት 11 ሰዎች መካከል 8ቱ ንጹሃንን ለመጠበቅ ህይወታቸው ያጡ ሚኒሻዎች መሆኑን ጠቅሷል። በአሁኑ ወቅት ከክስተቱ ጋር በተያያዘ 22 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። ሰባተኛው ጠቅላላ ምርጫ ታይቶ የማይታወቅ ስኬት የታየበት መሆኑን ያወሱት ጠቅላይ ሚኒስትሩ ፓርቲያቸው ብልጽግና ከ90 በመቶ በላይ ድምጽ አግኝቶ ማሸነፉን ገልጿል። ሆኖም ለዲሞክራሲ ስርዓት ግንባታና ለብዙሃን ድምጽ መደመጥ ሲባል ተፎካካሪ ፓርቲዎች በነጻነት እንዲያሸንፉ 15 በመቶ የሚሆኑ የምክር ቤት ወንበሮችን በፈቃደኝነት ለቀው እንዳልተወዳደሩባቸው አስታውቋል። አክለውም ገዢ ፓርቲ ከሁለት የስልጣን ዘመን በላይ እንዳይቆይ የሚደነግገው ሀሳብ እንደሚደግፉም ገልጿል። ኢትዮጵያ በውጭ ግንኙነቷ የምትመራባቸው 3 ዋና መርሆች እንዳሏት የገለጹት ጠቅላይ ሚኒስትር አብይ አህመድ ጠንካራ ሀገርና ተቋም በመፍጠር የውሳኔ ሉዓላዊነት ማስጠበቅ፣ የሚገጥሙ ፈተናዎችን ወደ መልካም እድል መቀየር፣ በሰው አጀንዳ ከመመራት ይልቅ የራስን አጀንዳ ፈጥሮ ሌላውን መግራት መሆናቸውን አብራርቷል። ዘላቂ የኢኮኖሚ እድገት ለማምጣት በትግራይ ክልል አስተማማኝ ሰላምና መረጋጋት ሊኖር እንደሚገባ አሜሪካ አሳሰበች። በአዲስ አበባ በተካሄደው 250ኛው የአሜሪካ የነጻነት ቀን በዓል አከባበር ላይ የቀረበው ይፋዊ ንግግር እንዳመለከተው በኢትዮጵያ የታቀዱት የኢኮኖሚ ቴክኖሎጂ እድገቶች እውን የሚሆኑት አስተማማኝ የሰላምና መረጋጋት መሰረት ሲኖር ብቻ መሆኑን ተገለጸም። በንግግሩ ላይ ሰላም ዘላቂ ለሆነ የኢኮኖሚ ማህበራዊ ልማት ፍጹም ወሳኝ መሆኑን ተጠቅሷል። አሜሪካ በትግራይ ክልል የተከፈተው ውጥረት ማርገብና በድርድር ለመፍታት የአፍሪካ ህብረት የተጫወተውን ወሳኝ የማስታረቅ ሚና ያደነቀች ሲሆን ሁሉም የሚመለከታቸው አካላት የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ሊያከብሩና ሊገዙ ይገባል ብለዋል። በኢትዮጵያ የተገኘው ሰላም ለማደናቀፍና ለማዳከም በሚንቀሳቀሱ ማንኛውም አካላት ላይ ዓለም አቀፉ ማህበረሰብ ተጠያቂነት ሊያሰፍን ይገባል ብለዋል። ባለፉት ወራት የታዩት ክስተቶች እንዳረጋገጡት በቀጠናው የሚፈጠር አለመረጋጋት በዓለም አቀፍ የንግድ ልውውጥ ላይ ከፍተኛና አሉታዊ ተጽዕኖ ሊያሳድር እንደሚችል በንግግሩ ላይ ተመልክቷል። አሜሪካ ይህንን አስመልክታ በሰጠችው ማብራሪያ የሰላም መፍረስ የራሷን የሆነ የአጋሮቿን ጥቅም እንዳይነካ ለማድረግና የአካባቢ መረጋጋት ለማስጠበቅ ቁርጠኛ መሆኗን አስታውቃለች።
የኤርትራ ዲፕሎማሲያዊ ጥረት ሳይሳካ ቀረም። የተመድ ሰብአዊ መብቶች ምክር ቤት በኤርትራ ላይ አዲስ መርማሪ ሊሰየም ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ያለው የሰብአዊ መብት አያያዝ ሁኔታ በልዩ ሁኔታ እንዲከታተል የተሰየመው ልዩ መርማሪ እንዲቀጥልና እንዲታደስ መወሰኑን ታወቀም። በስዊዘርላንድ ጄኔቫ በተካሄደው የቪዲዮ መጋራት ላይ የቀረበው የክትትል ማራዘሚያ እማሜ ብሪታንያና ኢትዮጵያ ጨምሮ 23 ሀገራት በይሁንታ ደግፈውታል። በአንጻሩ ኬንያና ደቡብ አፍሪካን ያካተቱም 17 ሀገራት ድምጽ ከመስጠት የተቆጠቡ ሲሆን ግብጽና ቻይናን የጨመሩ 6 ሀገራት ደግሞ ውሳኔውን በጽኑ ተቃውሞታል። የኤርትራ መንግስት ይህንን ክትትል እንዳይቀጥል ለማድረግ በአስመራና በጄኔቫ ከተሞች ከፍተኛ ዲፕሎማሲያዊ ዘመቻ ሲካሄድ የሰነበተ ቢሆንም ሳይሳካለት ቀርቷል። የአገሪቱ የውጭ ጉዳይ ሚኒስቴር ኡስማን ሳሌህ በአስመራ ለሚገኙ የውጭ ዲፕሎማቶች በሰጡት ማብራሪያ ይህ የኤርትራን ገጽታ የሚያበላሹና ከምዕራባውያን ሀገራት ስላለው ግንኙነት እንቅፋት መሆን በመግለጽ እንዲቆም ጠይቀው ነበር። በተመሳሳይ በጄኔቫ ስብሰባ ላይ የተገኙት የኤርትራ ተመድ አምባሳደር የተመረጡ ልዑካን በኤርትራ ላይ የሚደረገው የክትትል መስመር የተመድን ገንዘብ ከማባከን ውጭ ምንም አይነት ቁም ነገር የለውም ሲሉ ተከራክረዋል። በተላለፈው አዲስ ውሳኔ መሰረት በቅርቡ የስራ ዘመናቸው ያጠናቀቁት ሱዳናዊ የተመድ ልዩ መርማሪ ዶክተር መሐመድ አብዱል ሰላም የሚተካ አዲስ መርማሪ በምክር ቤቱ ይሰየማል። ያለፈው ወር የመጨረሻ ሪፖርታቸው ያቀረቡት ዶክተር ባቢካር በኤርትራ ውስጥ የሚፈጸሙ ከባድ የሰብአዊ መብት ጥሰቶች ምንም አይነት ማሻሻል እንዳላሳዩና እንደውም እየባሱ መምጣታቸው ገልጸው ነበር። እነዚህ ልዩ መርማሪዎች ለህብረቱ ዓመታዊ ሪፖርት እንዲያቀርቡ ለ1 ዓመት የስልጣን ዘመን እንደሚሰየሙ ይታወቃል። ግብጽ ከአሜሪካ ፔንታጎን በስፋት እንደሚበልጥ የተነገረለትንና የዓለማችን ትልቁ የወታደራዊ ስትራቴጂክ እዝ ማዕከል የሆነው ኦክታጎን የተሰኘውን ግዙፉ ተቋም በአዲሱ አስተዳደራዊ ዋና ከተማ ማስመረቋን በዓለም አቀፍ የደህንነት ታዛቢዎች ዘንድ ከፍተኛ ትኩረት ስቧል። የእጅግ ዘመናዊ ተቋም ካይሮ ወታደራዊ የበላይነቷንና የቴክኖሎጂ አቋሟን ለዓለም ለማሳየት የያዘችውን ስትራቴጂካዊ እቅድ በግልጽ ያሳያል ተብሏል። የወታደራዊ ክስተት በአሁኑ ወቅት በመካከለኛ ምስራቅና በሰሜን አፍሪካ ቀንድ ባለው የወቅቱ ውጥረት ላይ የሚፈጠረው ጫና ቀላል እንዳልሆነ ተንታኞች ይገልጻሉ። በተለይም በመካከለኛ ምስራቅ እየተቀያየሩ ያሉት የኃይል አስተላለፎች ግጭቶች አንጻር ግብጽ ቀጠናዊ ተጽዕኖዋን ለማስጠበቅና የደህንነት ስጋቷን አስቀድማ ለመግታት ማዕከሉን እንደ ትልቅ መከላከያ እንደምትጠቀምበት ይጠበቃል። ይህ ወታደራዊ ክስተት ከኢትዮጵያ ጋር ላለው ነባራዊ ሁኔታ በተለይም ከታላቁ ህዳሴ ግድብ ውዝግብና ከቀጠናዊ የበላይነት ፉክክር አንጻር የራሱ የሆነ ስነ ልቦናዊ ስትራቴጂካዊ እንደምታ አለው። ገለልተኛ የፖለቲካ ደህንነት ተንታኞች እንደሚሉት ከሆነ ግብጽ እንዲህ ያለው ግዙፍ የጦር እዝ መገንባቷ በቀጥታ ወደ ጦርነት ለመግባት ካላት ፍላጎት ይልቅ በአባይ ወንዝ አጠቃቀምና በምስራቅ አፍሪካ የኃይል ሚዛን ዙሪያ ለሚደረጉ ማንኛውም ድርድሮችና ፍጥጫዎችን በጀርባ ያለው ወታደራዊ ጡንቻ ለማሳየትና እንደ ማስፈራሪያ ለመጠቀም ያለመ ነው። በመሆኑም ይህንን አዲስ ወታደራዊ መዋቅር ኢትዮጵያ በቀጠናው የምታደርገው አዲስ ዲፕሎማሲያዊና የደህንነት እንቅስቃሴዎች ይበልጥ በጥንቃቄና በሰከነ ስትራቴጂ እንድትመራ የሚያስገድዳት አዲስ ምዕራፍ ሆኖ ይመዘገባል። ይህ የግብጽ አዲስ ወታደራዊ ስትራቴጂካዊ ማዕከል ኦክታጎን መገንባት በቀጠናው ጦርነት ከመቀስቀስ ይልቅ የሳይኮሎጂና ዲፕሎማሲ ጦርነት ስትራቴጂ አካል ተደርጎ ሊወሰድ ይችላል። ግብጽ በውስጣዊና ውጫዊ የኢኮኖሚ ጫናዎች ውስጥ ብትገኝም እንዲህ ያለው እጅግ ውድና ዘመናዊ ተቋም እውን ማድረጓ ለሀገሪቱ ብሔራዊ ክብርና ለድርድር ጠረጴዛዎች ትልቅ የተደራዳሪነት አቅም ይሰጣታል። በተለይም ከኢትዮጵያ ጋር ባለው የናይል ወንዝ ውዝግብ ዙሪያ ከካይሮ በቀጥታ የጦርነት እርምጃ ከመውሰድ ይልቅ ቴክኖሎጂ የሰለባ የበላይነቷን ለማሳየት በኢትዮጵያ ላይ ስነ ልቦናዊ ጫና ለመፍጠር እንደምትጠቀምበት ግልጽ ነው። ይህ ደግሞ ኢትዮጵያ በቀጠናው የምታደርጋቸው ዲፕሎማሲያዊ እንቅስቃሴዎች ከቀድሞው ይበልጥ በላቀ ደህንነት ንቃትና በሰከነ ስትራቴጂካዊ ዲፕሎማሲ እንድትመራ ትልቅ ማንቂያ ደወል ነው። ኢትዮጵያ የቴክኒክ መስፈርቶችን የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃ ማቅረብ ባለመቻሏ ምክንያት ከ2026 ዓለም አቀፍ የምግብ ቀውስ ሪፖርት ውጭ መደረጓን ታወቀም። ሆኖም ሌሎች ዓለም አቀፍ ትንበያዎች እንደሚያሳዩት አገሪቱ ከ2026 ዓ.ም አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው ሀገራት መካከል አንዷን ሆና እንደምትቀጥል ተጠቁሟል። የተባበሩት መንግስታት ድርጅት የምግብና የግብርና ድርጅትና የዓለም ምግብ ፕሮግራም በጋራ ባወጡት
ሪፖርት ኢትዮጵያ መረጃ ካልተገኘባቸው ወይም የቴክኒክ መስፈርቶች ማሟላት ካልቻሉ 18 ሀገራት መካከል አንዷ ሆናለች። የረሃብ ቅድመ ማስጠንቀቂያ ሲስተምስ ኔትወርክ ያወጣው የቅርብ ጊዜ ትንበያ እንደሚያመላክተው ሀገሪቱ እስከ መጨረሻ ሐምሌ 2018 ዓ.ም ድረስ አስቸኳይ ሰብአዊ ምግብ እርዳታ የሚያስፈልጋቸው ከፍተኛ ህዝብ ካለባቸው 5 ሀገራት መካከል አንዷ ሆና ትቀጥላለች። ተቋሙ እስከ አምስቱ አጋማሽ ድረስ ከ15 እስከ 15.9 ሚሊዮን የሚደርስ ህዝብ ከጠቅላላው ህዝብ 10 እስከ 15 በመቶ ለከፋ ቀውስ ወይም ለአስቸኳይ ደረጃ የምግብ ዋስትና እጥረት ይጋለጣል ሲል አስጠንቅቋል። በአሁኑ ወቅት በአፍሪካ ቀንድ የሚታየው የኤልኒኖ የአየር ንብረት ክስተት ከሰኔ እስከ መስከረም ያለው ወሳኝ የክረምት ዝናብ ሊያስተጓጎል ስለሚችል የምርት መቀነስና የምግብ ዋስትና እጥረቱ ይበልጥ የማባባስ ስጋት አለው። ዩኒሴፍ በበኩሉ ለኢትዮጵያ የሰብአዊ እርዳታ ካቀረበው የ2026 የገንዘብ ድጋፍ ጥሪ ውስጥ 81 በመቶ ያህሉ እስካሁን እንዳልተገኘ አስታውቋል። በእያንዳንዱ የሀገሪቱ ክፍሎች ያለው አለመረጋጋትም ሰብአዊ ተደራሽነት ይበልጥ እየገደበው ይገኛል። አገሪቱ መረጃ ባለማቅረቧ ምክንያት ከዓለም አቀፉ ሪፖርት መውጣቷ በዓለም አቀፍ ደረጃ የሚሳለውን የረሃብተኞች ቁጥር በግምት እንዲቀንስ ቢያደርገውም በምድር ላይ ያለው ተጨባጭ ችግር ግን አያቀለውም። እንደውም እንዲህ ያሉ የመረጃ ክፍተቶች ዓለም አቀፍ ለጋሾች ለሀገሪቱ የሚሰጡትን ትኩረትና የገንዘብ ድጋፍ እንዲቀንሱ ሊያደርግ ይችላል። በአሁኑ ወቅት የዩኒሴፍ የረድኤት ጥሪ 18 በመቶ አለመገኘቱና ከፊታችን የሚጠበቀው የኤልኒኖ የአየር ንብረት ስጋት መንግስት ከመደበቅ ይልቅ በማስረጃና በትክክለኛ መረጃ ላይ የተመሰረተ ግልጽ አሰራር መከተል እንዳለበት ትልቅ ማሳያ ነው። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑን ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።